አንድ ዘመናዊ ጣዖት ስለሚል የሆነ ዩቲዩብ ቪዲዮ አየሁኝና እኔም ከሆነ ጊዜ በኋላ በጣም ጭንቅላቴ ውስጥ የሚመላለስ ሀሳብ ነበረና ባካፍላችሁ ብዬ መጣሁኝ እና እንደምትጠቀሙበት በጣም እርግጠኛ ነኝ። ከልብ ካደመጣችሁኝ ብዙ ጊዜ ቅዱሳት መጽሐፍት ላይ ማለት ነው ስለ ጣዖት ብዙ ነገር ተብሏል እና እንዴት ሰዎች አምላክን ትተው ጣዖት ማምለክ እንደጀመሩ፣ እንዴት ለዛ ጣዖት እንደሚሰግዱ እንደሚሰዉ፣ ልጆቻቸውን መስዋዕት እስከ ማድረግ እንደደረሱ ብዙ ነገር ተጽፏል እና ሁሌም እነዛን ነገሮች ሳነብ ወዲያው ጭንቅላቴ ውስጥ የሚመጣው ምን ነበረ? ጣዖት ማለት የሆነ ቅርጽ አለ፣ የተቀረጸ ሐውልት የሚሆን ምንም እና እዛ ቅርጽ ጋር እየሄዱ ይሰግዳሉ፣ ይሰዋሉ፣ ያመልኩታል እንደ አምላክ ማለት ነው። እንደዛ ብዬ ነበር የማስበው። ደግሞ በድሮ ጊዜ እንደዛ ሊሆን ይችላል። ቢያንስ አልኩኝ ማለት በቃ ቢያንስ ስላለው ብዙ ጊዜ በቃ ቢያንስ በእኛ ዘመን እንደዛ እንኳን የሚያደርግ የለም፣ የማውቀው እንኳን የለም እና ጣዖት አምላኪዎች እንኳን አይደለንም እንደው ሌላው ቢቀር እያልኩኝ ነበር ሁሌ የማስበው እውነት እና በሙሉ ልቤም አላነበውም እነዛ ነገሮች። እንደውም ይገርመኛል ሰው እንዴት ጣዖትን ያመልካል አምላክን ምናምን ብዬ ማለት ነው። እና ከዛ የሆነ ጊዜ ላይ እንዴት ጭንቅላቴ ውስጥ እንደመጣ አላውቅም፣ ግን ጣዖት ማለት ምንድን ነው ብዬ ጠየቅኩኝ። በጣም ለማወቅ ጓጓሁኝ ምን እንደሆነ ጣዖት ማለት ነው። ከዛ ምን ተረዳሁኝ፣ ያው በኋላ ላይም ሳነበውም ማለት ነው ጣዖት ማለት ሰውም ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ ከአምላክ አብልጠን የምንሰማው፣ የምንወደው፣ የምንቀበለው ከአምላክ የበለጠ ኃይል የሰጠነው ነገር ሁሉ ጣዖት ነው ይላል እና ቁጭ ብዬ ያሰብኩት ማለት ነው። ስንት ነገር ከአምላክ የበለጠ ኃይል ሰጥተነዋል። ስንት ነገሮች፣ ገንዘባችንን ወይስ እውቀታችንን፣ ያን የምናውቀው ባለስልጣን ዘመዳችንን፣ ያ በጣም የምንወደው ንግግሩን የአምላክ ቃል አድርገን የተቀበልነው ሴሌብሪቲ፣ ስንቱን ከአምላክ የበለጠ ኃይል ሰጥተነዋል። እንደውም እንደኛ አይነት ጣዖት አምላኪ የለም። ዘመናዊ ጣዖት አምላኪ ማለት ነው፣ የድሮቹን ሳይመስል። ምን ማለቴ ነው? ገንዘባችንን ለችግራችን ሁሉ መፍትሄ አድርገን ከያዝነው፣ ከአምላክ የበለጠ ከተመካንበት ገንዘባችን ጣዖታችን ነው። እውቀታችን ከሰው የበላይ የሚያደርገን መስሎ ከታየን፣ በጣም በእውቀታችን የምንመካ ከሆነ በእግዚአብሔር መመካታችንን ትተን እውቀታችን ጣዖታችን ነው። በሰው የምንመካ ከሆነ ወይም አንድ በጣም አብዝተን የምንወደው ሴሌብሪቲ የተናገረው የአምላክ ቃል የሚመስለን፣ የሰራውን ያስተዋወቀውን እቃ ሁሉ ተሯርጠን የምንገዛው፣ እዚህ ጋር አባቶች እግዚአብሔር ይሄን አታድርጉ ብሏል ብለው ሲያስተምሩ የዛን ኤግዛክት ተቃራኒውን ሲነግረን ብለን የምንሰማውና የምንተገብረው ከሆነ ያ ሰው ያ ሴሌብሪቲ ጣዖታችን ነው። ስለዚህ ከአምላክ የበለጠ ኃይል የሰጠነው፣ ከአምላክ የበለጠ ያደመጥነው፣ የተከተልነው ሁሉ ጣዖታችን ነው ማለት ነው። ስለዚህ ከኛ የባሰ ጣዖት አምላኪ የለም፣ ዘመኑን በተመለከተ ማለት ነውና እንደውም አንድ ፋዘር አንቶኒ የሚባል አለ፣ የግብጽ የኮፕቲክ መምህር ነውና የሚገርመው 2 ቪዲዮዎቹን ብቻ ነው ያየኋቸው፣ ግን በቃ ያገኘሁት ትምህርት የህይወት ትምህርት ነው። ካየሁት ራሱ በጣም ቆይቻለሁ። እዛ ላይ ምን አለ? ሁላችንም አምላክ የሚለው ነገር ጭንቅላታችን ውስጥ አለ፣ እናውቀዋለን፣ እግዚአብሔር አለ እንላለን፣ ነገር ግን ኃይሉን ክደነዋል አለ። ለምን? ከአምላክ ይልቅ ገንዘባችንን ስለምናምነው፣
ከአምላክ ይልቅ በእውቀታችን ስለምንመካ ከፈጣሪ ይልቅ ለችግራችን መፍትሄ ኮኔክሽናችን ነው የምናውቃቸው ሰዎች ናቸው ብለን ስለምናምን ስለምንቀበል ኃይሉን ክደነዋል አለና እሱንም አስታወሰኝ ማለት ነውና በቃ ለኔ ማለት ትልቅ ትምህርት ነበረ። በጣም ብዙ ነገሮችን እንዳይ ያደረገኝና እናንተም ያን ይጠቅማችኋል ብዬ አስባለሁ። ቁጭ ብላችሁ አስቡት። መሰጣችሁ ቻሌንጅ ያንን ነው። የበለጠ እንደዚህ ማለት ከአምላክ አብልጠን የወደድነው የተመካንበት ያለውን ሁሉ የምንከተለውን ነገራችንን እናስበው ቁጭ ብለንና ወደ ቀልባችን እንመለስ። እሱም ብቻ ነው ማለት የምችለውና አመሰግናለሁ ስላደመጣችሁ።